ሰላም ጤና ይስጥልን። የሰዓቱን ዜናዎችን ይዘን ቀርበናል። በቅድሚያም የኢራን ብሔራዊ ደህንነት ምክር ቤት ሊቀመንበር አሊ ላርጃኒ መገደላቸውን ተረጋገጠ። የእስራኤል ጦር በፈጸመው የአየር ጥቃት የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት ሊቀመንበር አሊ ላርጃኒ መገደላቸውን ምክር ቤቱ አረጋግጧል። ላርጃኒ በጦርነት በተቀሰቀሰ በመጀመሪያ ቀን ከተገደሉት ከአሊ ካሚኔ በመቀጠል እስካሁን የተገደሉ ከፍተኛ የአመራር ባለስልጣን ናቸው። ጋርዲያኔ ጋዜጣ እንደዘገበው የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት ማክሰኞ መጋቢት 8 ቀን 2018 ምሽት ላይ ባወጣው መግለጫ የሰማዕታት ንጹሐን ነፍሳት የእግዚአብሔር ጻድቅ አገልጋይ የሰማዕቱ ዶክተር አሊ ላርጃኒ የተቀደሰ ነፍስ ተቀብሏል ብሏል። ብለውም በጥቃቱ ላርጃኒ ልጅና የግል ጠባቂዎቻቸው አብረው መገደላቸውንም አስታውቋል። መግለጫው ላርጃኒ ለኢራንና ለእስላማዊ አብዮት እድገት ዕድሜ ልካቸውን የታገሉ ቆይተዋል። በመጨረሻም የዘወትር ምኞታቸው የነበረው መለኮታዊ ጥሪ በመቀበል በክብር ሰማዕትነት ጸጋ ተቀዳጅተዋል ሲል ገልጸዋል። የኢራን ጦር አዛዥ ሐሚር ሀታሚ ግድያው ተከትሎ ቆራጥ የሆነ አጸፋ እርምጃ እንደሚወስዱም ዝተዋል። በኢራን ቀደም ብሎ ባወጣችው መግለጫ በኢራን ፖለቲካ ውስጥ ቁልፍ ሰው የሆኑት ላርጃኒ በሌሊት በፈጸመችው ጥቃት መገደሏን ማስታወቃ ነበረ። ላርጃኒ በከፍተኛ መሪ አሊ ካሜኔ ጦርነቱ በተጀመረ በመጀመሪያ ቀን ከተገደሉት በኋላ የሞቱ ትልቅ የኢራን ፖለቲካ ሰው ናቸው። የእሳቸው መሞት በሀገሪቱ በከፍተኛ ቀውስ ውስጥ ባለችበት ወቅት በፖለቲካና በደህንነት ዘርፍ የውስጥ የነበረውን ወሳኝ ሰው የሚያሳጣ በመሆኑ ለኢራን መንግስት ትልቅ ድንገተኛ መርዶ ሆኗል። ኢራን በእስራኤል ላይ መጠነ ሰፊ የሚሳይል ጥቃት ሰነዘረች። የኢራን አብዮታዊ ዘብ በእስራኤል 100 ቦታዎች ላይ ኢላማ ያደረገ የአጸፋ እርምጃ መውሰዱን አስታውቋል። በጥቃቱ ጅምላ ጨራሽ የተባለውን የክላስተር ሚሳይል ቴክኖሎጂ ለመጀመሪያ ጊዜ ጥቅም ላይ ማዋሏን ገልጻለች። ይህ ጥቃት የተፈጸመው ከፍተኛ የኢራን ደህንነት አመራር አሊ ላርጃኒ በእስራኤል የአየር ጥቃት መገደላቸውን ተከትሎ መሆኑን ታውቋል። ላርጃኒ በቅርብ በርካታ ከፍተኛ ባለስልጣናት መገደላቸው ተከትሎ የሀገሪቱ ደህንነት ስትራቴጂካዊ በመምራት ረገድ ቁልፍ ሚና የነበራቸው አንጋፋ መሪ ነበሩ። ቀደም ሲል ሩሲያ በዩክሬን ጦርነት ተጠቅማበታለች የሚባለው የክላስተር ቦምብ አሁን ላይ በኢራን በኩል ለጥቃት መዋሉን በቀውስ ላይ አዲስ ስጋት ፈጥሯል። በሌላ ዜና ቱርክ የመካከለኛው ምስራቅ ጦርነት ለማስቆም አዲስ ዲፕሎማሲያዊ ዘመቻ ጀመረች። የቱርክ የውጭ የጉዳይ ሚኒስትር ሃካን ፊዳን የተባባሰ የመጣውን መካከለኛው ምስራቅ ጦርነት ለማስቆም እና ቀውስ ወደ ጎረቤት ሀገራት እንዳይፋሰስ ለማድረግ ከዛሬ ጀምሮ ቀጠናዊ ጉብኝት እንደሚያደርጉ አስታወቁ። ሚኒስተሩ በቅርቡ በኢራን ባለስልጣን ላይ የተፈጸመ ግድያዎችን ከጦርነት ሕግ ውጭ የሆኑ ሕገወጥ ድርጊቶች ሲሉ አጥብቀው የኮነኑ ሲሆን ግጭቱ አሁን ላይ ወደ ሊባኖስና ወደ ኢራቅ በመስፋፋቱ ቀጠናዊ መረጋጋት ከፍተኛ ስጋት ላይ መውደቁን አስረድተዋል። ይህ የጉብኝት ፕሬዝዳንት ረሲብ ጣይብ ኤርዶጋን የሰላም ጥሪና የመፍትሄ ሀሳቦች ለቀጠናው መሪዎች ለማድረስ ያለመ እንደሆነ ተገልጿል። በሃካን ፊዳን ቱርክ በምስራቅም ሆነ በምዕራብ አገሮች ጋር በንቃት የተገናኘች በመሆኑ ጠቁመው ዋናው ግብ በፍልስጤምን ጨምሮ ሁሉም የየራሳቸውን ድንበርና ሉዓላዊነት አክብረው በሰላም የሚኖርባት ቀጠና መፍጠር እንደሆነ አረጋግጠዋል።